ሰላም ቤተሰቦች እንደምናችሁ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ቪዲዮ የሚሆነው ስለ ድሪም ድራፍት ላብራራላችሁና ላሳያችሁ ነው የመጣሁት። ድሪም ድራፍት ማለት በዳይመንድ ገብታችሁ እጥፍ ባይሆንም ቢያንስ ጨምሮ ዳይመንዱን የሚሰጣችሁ ነው። ለምሳሌ በአሁኑ የመጣው ድሪም ድራፍት መክፈቻው በ40 ነው። ስትጨርሱ መጨረሻ ላይ 50 ዳይመንድ ይሰጣችኋል። እና ደግሞ የአሁኑ 26 ላይ አሪፍ ጥቅም ያመጣው ምንድነው? እኛ እንደምናውቀው ድሪም ፖይንታችን ዝቅተኛ ነው፣ ብዙም ማግኘት አንችልም ስላችሁ በቃ ድሪም ፖይንት ይከብዳል። ለምሳሌ አሁን ይሄንን 62500 ነበር ስፔሻል ፕሌየር ሳገኝ ያገኘሁት። እዚህ ጋር 70000 አድርስ ይለኛል ማለት በቃ ወደ 7500 ዳይመንድ ድሪም ፖይንት ያስፈልገኛል ማለት ነው። ይሄ ደግሞ ከባድ ነው። እቺ ቀለል ትላለች እንትን ሲዝን ፓስ ግን የሚደብረው ይሄ ቁልፉ ነው። እና ሲዝን ፓስ እና ድሪም ፖይንት ይለያያል። እና ይሄን ደግሞ አንድ አብሮ ይዞ አካትቷል ይዞ መጥቷል ያልኳችሁ ነገር መጨረሻ ላይ እዚህ ጋር መጥቷቸውን ሰርድ ፕሌስ 100 ይሰጣችኋል። ራንሻፕ 225 ይሰጣችኋል። ዊነርስ ደግሞ 450 ይሰጣችኋል። በአጠቃላይ ወደ 665 ምናምን አካባቢ በሰባት አሉ። ራውንድ 1 ራውንድ 2 ራውንድ 3 ራውንድ 4 ኳርተር ፋይናል፣ ሴሚ ፋይናል እና ፋይናል ናቸው። እስካሁን እኔ አንድ ዊን አድርጌያለሁ። ሁለት ፓርት ሰራላችኋለሁ አሁን የምጫወተውንና ፋይናል ሲሰጠኝ ያሳያችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁኝ ነው አግዙኝ ነው የምላችሁ። እባካችሁ አግዙኝ። አሁን ወደ ቪዲዮአችን እንሄዳለን። ወደ ቪዲዮ ከሊቨርፑል ጋር ራውንድ 2 ጨዋታ ደርሶናል። እናሸንፋቸዋለን ብዬ አስባለሁ። አንድ የሚደብረው ድሪም ድራፍት አንድ ነገር አለ፣ የሚደብር ነገር። እሱም ምንድነው መሰላችሁ? እንትን ትላላችሁ ምንድነው የሚባለው? አንዴ ከተሸነፋችሁ እድል ምናምን አይሰጣችሁም፣ ቀጥታ ያባራችኋል። ሌላ ዳይመንድ ከፍላችሁ ነው የምትጫወቱት። እና እሱ ነገር እንትን መሸነፍ የለባችሁም። ከተሸነፋችሁ ቀጥታ አፍንጫችሁን ይዘው ነው የሚያባሯችሁ። ምንም ሌላ ምንም የሚያደርጉላችሁ ነገር የለም፣ እድል የለም። እንደ ላይቭ ኢቨንት ቻሌንጅ ነው ይላችሁ እና እንዳትሸነፉ። ፓርቲቱ እንዲለቀቅ ላይ ሼር ሰብስክራይብ አድርጉ። አረባካችሁ ሰብስክራይብ ያደርጋችሁ 1000 ሰብስክራይብ ይወካችሁ። ለፍታውን ሰርተን ሳናገኝ ማንም ለፍቶ የሰራበትን ሳያገኝ ሲቀር ይደብረዋል። እና ላይክ ሼር ሰብስክራይብ አድርጉ ይወካችሁ። የመጀመሪያውን ጎል አስገብተናል። ሁለተኛውን ጎል ሊገባ ነው መሰለኝ። ሁለተኛውን ጎል ደግሞ ሮድሪ ያስቆጥራል። በመጀመሪያው ጎል በ17ኛው ደቂቃ ሊሆን አንድሬስ ሜሲ ያስቆጥራል ማለት ነው። ከሊቨርፑል ተጫዋቾች ግን እኔ ቫን ዳይክ እና ቪርትዝን በጣም ነው የምፈልጋቸው። በቃ ቢኖረኝ ደስ የሚለኝ ተጫዋቾች ቢኖር ቫን ዳይክ እና ቪርትዝ። ቫን ዳይክ ምርጥ ተከላካይ ነው፣ ምርጥ ሴንተር ሚድፊልደር ነው። በብዛት ይህን ቪዲዮ የሰራሁላችሁ ድሪም ድራፍት ማንም ዩቱብ ላይ እንዳየሁት ከሆነ እንትና ልጅ ዴቭ ላይም ገብቼ ይቻለሁ። ስለ ድሪም ድራፍት ማንም የተናገረ የለም። ምንድን እንደሆነ ምን ጥቅሙ እንደሆነ ስለተነገረ አንድ አይነት ነገር ሁሌ ከሚሰራ ለየት ያለ ነገር ስለ ድሪም ድራፍት አሁን እኔ ተናግሮናል፣ አይታወቅም፣ አይታችሁ ሊሆን ይችላል። ግን እኔ በደንብ ፈልጌያለሁ ድሪም ድራፍት ጥቅም
ግን ያገኘውን ነገር የለም። ውጮቹ የሚሰራ አለ፣ ግን ኢትዮጵያ ላይ ምንም የሰራ የለም። እኛ ሀገር አሪፍ ዩቲዩበር ስለ ዲኤልሲ የሚያወራል ዩቲዩብ ነው። እሱም ላይ ገብቼ ስፈልግ ነው ያጥቻለሁ። ሊኖርም ይችላል በደንብ ስላልፈለግኩ ነው። እና አበረታቱ፣ ላይክ ሰብስክራይብ ያደርጋችሁ። ሁለተኛው ሀፍ ተጀምሯል። ኬርኬዝ ባለፈው እየጠየኳችሁ ደግሞ ጥያቄ አልመለሳችሁልኝም። የኔን ቲም ያያችሁ እንዴት ልጠቀም ነው? 4-2-3-1 ነው የምጠቀመው። አጥቂዎቼ 3 አጥቂ አለኝ። እነሱም ፔድሮ፣ ኤኪቲኪ እና ክርስቲያኖ ሮናልዶ ናቸው። ክርስቲያኖ ሮናልዶ ናቸው። 4-3-3 ብጠቀም 4-3-3 ብጠቀም አሪፍ ይሆንልኛል ብዬ አስባለሁ። እስቲ እናንተ አሪፍ ይሆናል የምትሉ ከሆነ ኮሜንት ላይ ያንን ቪዲዮ ሁለተኛው ቪዲዮ ለቀኩለት ላይ ዩትና ከ10 4-3-3 ተጠቀምኩኝ ከሆነ እጠቀማለሁ። እና 4-3-3 አሪፍ ነው ብሎኛል ብዙም ሰው። ቻትጂፒቲንም ጠይቄ 4-3-3 ያንተ ቲም ይሆናል ብሎኛል። እንደዛ 4-3-3 ብጠቀም 4-3-3 ብጠቀም ጥሩ ይሆናል ብዬ አስባለሁ። እና እስቲ እናንተ ሀሳባችሁን በኮሜንት አስቀምጡልኝ። 4-3-3 ተጠቀም ካላችሁኝ እጠቀማለሁ። ትንሽ ድሪም ድራፍት ትንሽ ከበድ ይላል እና ግን አንድ ጎል ሊገባባችሁ መጣር አለባችሁ። አንድ ጎል ከገባባችሁ ቴንሽን ላይ ልትሆኑ ስለምትችሉ ለዛ አትበሉላችኋለሁ። እንትን አትበሉ፣ እንዳይገባባችሁ ተከላካያችሁን ጠበቅ አድርጉ። አንዴ ከሸነፋችሁ ቅድም እንደነገርኳችሁ ድል የሚባል ነገር የለም። ቀጥታ ይዘዋችሁ ነው የሚሰጣችሁ። እኔ እንደዚህ ስላየሁት መስቀነጣ ተሸንፌያለሁ እና ላለመሸነፍ ሞክሩ ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ እባካችሁ። የኔ ቪዲዮ የምታዩ ምንም የሚከፈልበት ነገር የለም። ላይክ፣ ሼር፣ ሰብስክራይብ እኮ በጣም በቃ ነካ ነው አለቀ። ብታዩልኝ ቪዲዮ ለእኔ ነው የሚጠቅመኝ እኮ ጠቅመኛል። እናንተም ስትለቁ እንዲህ ካልታያላችሁ እንደሚከፋችሁ ሰርታችሁ ካልሆነላችሁ እንደሚደብራችሁ ይደብረኛል። እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። በሌላ ቪዲዮ መለሳለሁ። ቻው